መሀል ከተማ ላይ ያለቀ ቤት እየፈለጋችሁ ላላችሁ 95% ያለቀ ቤት ይዤላችሁ መጥቻለሁ። ባለ አንድ፣ ባለ ሁለት እና ባለ ሶስት መኝታ አማራጭ ያላቸው ቤቶችን በቅናሽ ዋጋ መግዛት ለምትፈልጉ ይህንን ቪዲዮ አይታችሁ መረጃውን ሰምታችሁ ኮንታክት በማድረግ እኛን መግዛት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ በውጭም በሀገር ውስጥም ያላችሁ የስለ ቤት ተከታታዮች በያላችሁበት የከበረ ሰላምታችን ይድረሳችሁ። እንደሚታወቀው በዚህ ቻናል ላይ የተለያዩ ከቤት ጋር የተያዙ መረጃዎችን ወደ እናንተ እናደርስበታለን። ዛሬም ለእናንተ ይዘንላችሁ የመጣነው መረጃ 95% ያለቀ በጣም በቅናሽ ዋጋ የሚሸጡ ቤቶችን ነው ይዤላችሁ የመጣሁት። ይህ ቤት 95% ያለቀ መሀል ከተማ ላይ የሚገኝ ቤት ነው። እንደምትመለከቱት G+15 ሚክስድ ዩዝድ አፓርትመንት ሲሆን 95% የግንባታ ፕሮግረሱ ተጠናቆ የፊኒሽንግ ስራ ላይ ነው የሚገኘው ማለት ነው። እንግዲህ ይህ አፓርትመንት በውስጡ ለመኪና ማቆሚያ 2 ቤዝመንት ይዟል። እንዲሁም ደግሞ እስከ 5ኛ ድረስ ያው ሚክስድ ዩዝድ ነው። ይሄ አድቫንቴጁ ምንድነው? እዛው አፓርትመንት ላይ ለምትኖሩ እዛው አፓርትመንት ላይ ኢዚሊ የሚፈልጉትን ነገሮች ተከራዮችን፣ ነዋሪዎችን ማግኘት ስለሚፈልጉ በቀላሉ የምትፈልጉትን ነገር ማግኘት ትችላላችሁ። ለምታከራዩትም ሰው በቀላሉ ይህንን ቫልዩ ስለሚያገኝ በጥሩ ዋጋ ይከራይላችኋል ማለት ነው። ስለዚህ እዚህ አፓርትመንት ላይ እንግዲህ ለሚያስፈልጉ መገልገያዎች አምኒቲዎች የተሟሉለት አፓርትመንት ነው። ከነዚህም ውስጥ 2 ዘመናዊ ሊፍት፣ 2 ደረጃቸውን የጠበቁ ስቴር፣ 15ኛ ላይ ሰፊ ቴራስ እንዲሁም ደግሞ ለሀዘንም ለደስታም የሚሆን በጋራ የምትጠቀሙበት ሰፊ አዳራሽ ይዟል ማለት ነው። ከዛ በተረፈ የቆሻሻ ማስወገጃ፣ ባካፕ ጀኔሬተር፣ ሲሲቲቪ ካሜራ፣ የከርሰ ምድር ውሃ እንዲሁም ደግሞ የጂም አገልግሎትም ማግኘት ይችላላችሁ እዚህ አፓርትመንት ላይ ማለት ነው። እንግዲህ ፍሎር 5 ቤቶችን ይዞ ይገኛል። ከነዚህም ውስጥ ባለ 1 መኝታ 81 ካሬ አንድ ቤት አለ። ባለ 2 መኝታ በ3 ካሬ አማራጭ፣ ባለ 3 መኝታ ደግሞ በአንድ ካሬ አማራጭ ማግኘት ትችላላችሁ ማለት ነው። ባለ 1 መኝታ በ81 ካሬ፣ ባለ 2 መኝታ በ131 በ140 እና በ116 ካሬ አማራጭ እንዲሁም ባለ 3 መኝታ ደግሞ በ199 ካሬ አማራጭ ማግኘት ትችላላችሁ ማለት ነው። እንግዲህ ይህ አፓርትመንት የሚገኝበት ቦታ ከመስቀል ፍላወር በቅርብ ርቀት ወይም ደግሞ ከአደባባዩ 100 ሜትር ርቀት ላይ አጎና ላይ የሚገኝ አፓርትመንት ነው። እዚህ አፓርትመንት ላይ ለየአንዳንዱ ቤቶች የተናጥል የመኪና ማቆሚያ አሳይ እንዲደረግላቸዋል። ይህም በአግሪመንቱ ላይ የሚካተት ነው ማለት ነው። እዚህ አፓርትመንት ላይ እነዚህ ቤቶች እንግዲህ አሁን እየተሸጡበት ያለው ዋጋ በካሬ በ100 ሺህ ብር ነው። 100 ሺህ ብር 30% ለሚከፍል ነው ማለት ነው። እንግዲህ ከ30% በላይ 50፣ 75 እና 100 የምትከፍሉ ደግሞ ከሆነ አድቫንቴጆች አላቸው። ከነዛ መካከል 50 እና 75% ለምትከፍሉ እነዚህን ቤቶች ኦልሬዲ ወደ መጠናቀቅ የደረሱ ስለሆኑ ቤቶቹን ተረክባችሁ ፊኒሽንግ መጀመር ትችላላችሁ ማለት ነው። ቢኮዝ በሰሚ ፊኒሽድ ስለሆነ የምትገዙት የምትረከቡት ፊኒሽንግ ትጀምራላችሁ ማለት ነው። 100% ለምትከፍሉ ደግሞ በካሬ የ5 ሺህ ብር ዲስካውንት ታገኛላችሁ። ያ ማለት በካሬ በ95 ሺህ ብር እዚህ አፓርትመንት ላይ ቤት ትገዛላችሁ ማለት ነው። በዚህም ሁኔታ ቶታል ፕራይሱን ስናየው የባለ 1 መኝታው በ30% ለምትከፍሉ 8 ሚሊዮን 100 ሺህ ብር፣ 100% ለምትከፍሉ ደግሞ 7 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ 116 ካሬው 30% በቅድሚያ ለምትከፍሉ በ11 ሚሊዮን 600 ሺህ ብር፣ 100% ለምትከፍሉ ደግሞ በ10 ሚሊዮን 800 ሺህ ብር፣ ባለ 3 መኝታ 199 ካሬውን 30% በቅድሚያ ከፍላችሁ ለምትገዙ በ19 ሚሊዮን 600 ሺህ ብር፣ 100% ለምትከፍሉ ደግሞ በ18 ሚሊዮን 600 ሺህ ብር ይህንን ቤት እዚህ መስቀል ፍላወር አጎና ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ቤቱ እንግዲህ ውስጡ እንደምታዩት ነው። የተወሰኑ የአልሙኒየም እና የመስታወት ስራ እንዲሁም የዋናው የመግቢያ የበር ገጠማ ነው የቀረው። ሌላው ኤቭሪቲንግ የኢንስታሌሽን የድሬኔጅ የኤሌክትሪክ ኢንስታሌሽን ኦልሬዲ ወደ መጠናቀቅ እየደረሰ ነው። ሊፍትም ተጀምሯል ማለት ነው። ስለዚህ እነዚህም ቤቶች በውጭም በሀገር ውስጥም ያላችሁ ያለቀ ቤት የምትፈልጉ መግዛት ለምትፈልጉ እነዚህም ቤቶች እንግዲህ አይታችሁታል፣ መረጃ ወስዳችኋል። በአካል ደግሞ መታችሁ ጎብኝታችሁ እንግዲህ ከወደዳችሁት መግዛት ትችላላችሁ እና በአካል መጥቶ ቤቶቹን ለማየት በለጠ መረጃ ለመውሰድ የምትፈልጉ ከስር በማስቀምጥላችሁ በቀጥታ በዋትሳፕ እንዲሁም በቴሌግራም እየደወላችሁ ኮንታክት ማድረግ እኛን ማግኘት ትችላላችሁ፣ መረጃ መውሰድ ትችላላችሁ ማለት ነው። እስከ መጨረሻው አብራችሁን ስለቆያችሁ እጅግ ከልብ አድርጌ አመሰግናለሁ። ቀጣይ ደግሞ ባለአዲስ የቤት መረጃ በአፎርደብል በተመጣጣኝ ዋጋ የሚሸጡ መሀል ከተማ ላይ የሚሸጡ ቤቶችን ወደ እናንተ ወደ ውድ ተመልካቾች የማድረስ ይሆናል። እስከ መጨረሻው አብራችሁ ስለቆያችሁ እጅግ ከልብ አድርጌ አመሰግናለሁ። ቀጣይ በሌላ በአዲስ የቤት መረጃ እስክንገናኝ ድረስ ሰናይ ቀን ተመኘው። መልካም ቀን